በዚህ ቪዲዮ ስልካችሁን ብቻ በመጠቀም ለልጆቻችሁ በቀላሉ እንዴት አድርጋችሁ ፓስፖርት አፕላይ ማድረግ ትችላላችሁ የሚለውን ሙሉን ፕሮሰስ በዚህ ቪዲዮ የማሳያችሁ ይሆናል። ሰላም ዩቲዩብ። በዛሬው ቪዲዮ ኢሚግሬሽን በቅርብ ጊዜ አፕዴት ባደረገው ዌብሳይት ለልጆቻችሁ ፓስፖርት ቀጠሮ እንዴት ማስያዝ ትችላላችሁ የሚለውን በዚህ ቪዲዮ ስቴፕ ባይ ስቴፕ ሙሉን ማሳያችሁ ይሆናል። ወደዚህኛው ዌብሳይት ለመምጣት ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። እሱን በመንካት ወደዚህ መምጣት ትችላላችሁ። ከዛ በኋላ ወደዚህ ከመጣችሁ በኋላ ጌት ስታርት ነው የምትሉት። ጌት ስታርት ካላችሁት በኋላ ቀጥታ ምንድነው የምታደርጉት? እዚህ ጋር ዩዘር ኔም እና ፓስወርድ ታስገባላችሁ ማለት ነው። እናንተ ዩዘር ኔም እና ፓስወርድ ከሌላችሁ እዚህ ጋር ሳይን አፕ ብላችሁ ዩዘር ኔም እና ፓስወርድ ክሬት ታደርጋላችሁ። እንዴት ክሬት ይደረጋል ዩቲዩብ ላይ የሰራሁት ቪዲዮ አለ፣ እሱን መመልከት ትችላላችሁ። ካልሆነም ከዚህ በፊት የሰራኋቸው ቪዲዮዎች ላይ ዩዘር ኔም እንዴት ክሬት ማድረግ ይቻላል የሚለውን መመልከት ትችላላችሁ። ለምሳሌ እዚህ ጋር ከላይ ያስቀምጥኩላችሁ ቪዲዮ አለ፣ እሱን ብትመለከቱ ከዩዘር ኔም ክሬት አደራረግ ጀምሮ ያለውን ነው የሚያሳየው። ስለዚህ እኔ ቪዲዮ እንዳይረዝም ዩዘር ኔም እና ፓስወርድ ስላለኝ እሱን አስገብቼ እንቀጥላለን ማለት ነው። ስለዚህ ዩዘር ኔም ሰጠሁት። እዚህ ጋር ደግሞ ፓስወርዱን ሰጠዋለሁ። ከዛ በኋላ ፓስወርዱን ከሰጠሁት በኋላ እዚህ ጋር ሎጊን ነው የምለው። ሎጊን ካልኩት በኋላ ልክ ዩዘር ኔሙ ክሬት ሳረግ በሰጠሁት ስልክ ወይም ኢሜይል ኦቲፒ ይገባል ማለት ነው። እዚህ ጋር ልክ ዩዘር ኔሙ ስትሰጡት አውቶማቲካሊ ፓስወርዱ ራሱ እንዲያስገባላችሁ ከፈለጋችሁ እዚህ ጋር ሴቭ ትሉታላችሁ። እኔ ኦቲፒ እንዲልክልኝ የፈለግኩት በኢሜይል ነው። ስለዚህ ኢሜይል የሚለው ላይ ክሊክ አረግና ሴንድ ኦቲፒ ለዋለው ማለት ነው። ከዛ በኋላ ልክ ስመዘገብ የነበረው ኢሜል ላይ ኦቲፒ ይገባል ማለት ነው። ኦቲፒውን ሰይቻለሁ። ከዛ በኋላ ምለው ምንድነው ኮንቲኒው ነው። ኮንቲኒው ካልኩት በኋላ ቀጥታ ወደ አፕላይ ወደምታረጉበት ድረገጹ ይገባል ማለት ነው። ያው እዚህ ጋር ለመጀመሪያ ጊዜ እዚህ ጋር ስገቡ ያለው ነገር ኦሪጂን አይዲ፣ ፓስፖርት እና ሬዚደንት አይዲ፣ ቪዛ የሚላለ። ስለዚህ እናንተ ፓስፖርት አፕላይ ለማድረግ ስለሆነ አፕላይ ፓስፖርቱን ካላችሁ፣ ከዛ በኋላ ያው ለልጆቻችሁ ስለሆነ አፕላይ የምታረጉት እቺ የመጀመሪያዋ ላይ ትገባላችሁ። ይሄኛው ከዚህ በፊት ምንም ፓስፖርት ያላወጣ ሰው ከሆነ እዚህ ጋር ይገባል። ያው ለማሳደስ ከሆነ ደግሞ ሁለተኛው ላይ ይገባል ማለት ነው። ስለዚህ አዲስ ፓስፖርት ለማውጣት እዚህ ላይ ኮንቲኒው ብዬ ገባለሁ። የመጀመሪያው ላይ እዚህ ጋር ያው ፓስፖርት ለማውጣት ህጎች አሉ፣ ተርምስ ኤንድ ኮንዲሽኖች አሉ። እነዚህ ማንበብ ትችላላችሁ። ከዛ በኋላ እዚህ ጋር አክሰፕት ትሉትና ኔክስት ትሉታላችሁ ማለት ነው። ኔክስት ካላችሁት በኋላ እዚህ ጋር ነው ትልቁ ነገር። ፓስፖርት ለማውጣት የፈለጋችሁት እድሜው ከ18 ዓመት በላይ ነው ወይስ ከዛ በታች ነው ይላችኋል። ይሄ ከ18 ዓመት በላይ የሆነ ሰው ይህንን ይመርጣል። ከ18 ዓመት በታች ለሆነ ሰው ደግሞ እቺ ቻይልድ የሚለውን ትመርጣላችሁ። ስለዚህ አሁን እኛ ለልጆች ስለሆነ የፈለግነው ቻይልድ የሚለው ላይ ክሊክ እናደርጋለን። ከዛ በኋላ ኔክስት እንለዋለን። ኔክስት ካልነው በኋላ እዚህ ጋር አይደንቲፊኬሽን ታይፕ እናስገባለን። የልጆቻችሁ ፋይዳ ካላቸው ፋይዳ ነንበራቸውን እዚህ ጋር ታስገባላችሁ። በርዝ ሰርተፊኬት ካላቸው ደግሞ በርዝ ሰርተፊኬት ነንበራቸውን ታስገባላችሁ ማለት ነው። ስለዚህ እዚህ ጋር ለምሳሌ ፋይዳ ነንበር የሚለውን እኔ መረጥኩኝ። እናንተ የፈለጋችሁትን መምረጥ ትችላላችሁ። ከዛ በኋላ እዚህ ጋር ፋይዳ ነንበሩን ራንደምሊ እኔ ቪዲዮ ለማሳየት እንዲያልፍልኝ ፋይዳ ነንበር ቁጥሩን አስገባለሁ። ከዛ በኋላ አፕሊካንት ዲቴይል ይላል። እዚህ ጋር የልጃችሁን ሙሉ ስሙ እዚህ ጋር በእንግሊዘኛ እዚህ ጋር ደግሞ በአማርኛ ታስገባላችሁ። ከዛ በኋላ የልጃችሁን ጾታውን ታስገባላችሁ። እዚህ ጋር በርዝ ዴት የተወለደበትን ዓመተ ምህረት ታስገባላችሁ። ከዛ በኋላ ሪጅን ኦፍ በርዝ ታስገባላችሁ። ስለዚህ ይህንን እየሞላ እንሄዳለን ማለት ነው። ስለዚህ የልጁ ስም ታስገባላችሁ። ለምሳሌ እኔ ማስገባ በእንግሊዘኛ አስገብቻለሁ። እዚህ ጋር ደግሞ በአማርኛ አስገባለሁ። ያው ኪቦርድ ሴቲንጋችሁን የኮምፒውተራችሁ አማርኛ ላይ አድርጋችሁ እዚህ ጋር ያለውን እዚህ ጋር በአማርኛ ትደግሙታላችሁ ማለት ነው። ያው እዚህ ጋር እንደምትመለከቱት እንግሊዘኛም በአማርኛ ማስገብቻለሁ። ከዛ በኋላ ጾታ ትመርጣላችሁ። ከዛ የተወለደበት ልጃችሁ የተወለደበት ዓመተ ምህረት ታስገባላችሁ። እዚህኛው ላይ ክሊክ ካደረጋችሁ በኋላ እችን አቅጣጫ ስትነኩ ወደ ኋላ ይሄድላችኋል። ስለዚህ እዚህ ጋር ዓመተ ምህረቶች አሉ። አሁን ለምሳሌ ባክ ስለው እንደዚህ ወደ ኋላ ይሄዳል። ለምሳሌ እኔ 2015 አድርጌ ልምረጥ። ከዛ ወሩን መረጥኩኝና ይሄን መረጥኩኝ። ከዛ በኋላ ኮንፊርም አልኩት። ከዛ በኋላ የልጃችሁን እድሜ እዚህ ጋር ካልኩሌት አድርጎ ያስቀምጥላችኋል፣ በውጪዎችን በኢትዮጵያም ማለት ነው። ከዛ በኋላ ሪጅን ኦፍ በርዝ ልጁ የተወለደበት ሪጅን ወይም ክልል ትመርጣላችሁ። እዚህ ጋር ገብታችሁ ለምሳሌ እኔ አዲስ አበባ ልበለው፣ እናንተ የፈለጋችሁትን ትመርጣላችሁ። ናሽናሊቲ ራሱ አስገባ። ፕሌስ ኦፍ በርዝ አዲስ አበባ ስላልኩት ከላይ እችኛዋን አዲስ አበባ ልበላት። ይሄኛው አማርኛ ላይ ስለሆነ ነው። ስለዚህ ይሄንን አዲስ አበባ ብዬ ጽፋለሁ። ከዛ በኋላ እዚህ ጋር በነገራችን ላይ ሃይት ስታር የለውም፣ መዝለል ትችላላችሁ። ልክ እዚህ ጋር እንደምታዩት ስታር ያለባቸው ለምሳሌ እዚህ ጋር ጥቁር ስታር አለባቸው። እነዚህ ነገራቶች ግዴታ የሚሞሉ ነገሮች ናቸው፣ መዝለል የለባችሁ። ስለዚህ ምን ለማለት ፈልጌ ነው፣ እዚህ ጋር ሃይት የሚለው ላይ ኦፕሽናል ነው፣ ግዴታ አይደለም። መዝለል ትችላላችሁ እናንተ፣ ካልሆነ መጻፍ ትችላላችሁ። እዚህ ጋር አይ ከለር፣ ሄር ከለር ለምሳሌ እዚህ ጋር ስታር አለው፣ ይሄ የሚዘለል ነገር አይደለም። ይሄንን መሙላት መቻል አለባችሁ ማለት ነው። ስለዚህ ብላክ በሚለው አልፈዋለሁ እኔ።
ከዛ በኋላ ኔክስት ነው ምለው። ኔክስት ካልኩት በኋላ ሜን አድሬስ ማለት ነው። አሁን በአሁን ሰዓት እናንተ ያላችሁበት ሜን አድሬስ ፓስፖርቱ ለመቀበል የእናንተ አድራሻ የት ነው ማለት ነው። ባይዜ ከዚህ በፊት ተናግሬያለሁ። እዚህ ጋር ሜን አድሬስ ማለት ግዴታ የልደት ካርዳችሁ ወይም የቀበሌ መታወቂያችሁ ላይ ያለው አድሬስ መሆን ላይጠበቅበት ይችላል። በአሁን ሰዓት ፓስፖርቱን ኮሌክት ለማድረግ እናንተ ያላችሁበት አካባቢ ማለት ነው። ስለዚህ ለምሳሌ እኔ አዲስ አበባ ልበለው። ከዛ በኋላ አዲስ አበባ ላይ ለምሳሌ ክፍለ ከተማ ወረዳ አስገባለሁ፣ ቀበሌ አስገባለሁ። ከዛ በኋላ ሲቲ አዲስ አበባ ነው። ከዛ በኋላ ሆም አድሬስ ይሄኛውንም አዲስ አበባ ለዋለሁ። እናንተ ያላችሁበት አካባቢ ትጽፋላችሁ ማለት ነው። ይሄ ኦልተርኔት ተጨማሪ አድራሻ ለመጻፍ ነው፣ ግን አንድ በቂ ነው። ይሄን ከሞላችሁ በኋላ ኔክስት ነው የምትሉት። ኔክስት ካላችሁት በኋላ እዚህ ጋር ስልክ ማስገባት ትችላላችሁ። ይሄ ዩዘርኔሙ ክሬት ሳደርግ እዚህ ጋር የምታዩት ኢሜል እና ስልክ፣ ይሄንን ዩዘርኔም ክሬት ሳደርግ የሰጠሁት ስም ነው እዚህ ጋር የሚያመጣው። ተጨማሪ ስልክ ከፈለጋችሁ እዚህ ጋር አድ ብላችሁ አድ ኦልተርኔቲቭ ፎን ነምበር ብላችሁ ስልክ መጨመር ትችላላችሁ። ኢሜል ግን መጀመሪያ ዩዘርኔም ክሬት ስታደርጉ የሰጣችሁት ኢሜል ነው፣ ሌላ ኢሜል አይቀበልም ማለት ነው። እዚህ ጋር በነበረው በራሱ አድራሻ እንዲሁም ከፈለጋችሁ ምንም የምትነኩት ነገር የለም፣ ትተውታላችሁ። ከዛ በኋላ ኔክስት ነው የምትሉት። ኔክስት ካላችሁት በኋላ እዚህ ጋር ጋርዲያን ዲቴል ይላል። ያ ማለት የልጁ ተወካይ ማለት ነው። ለምሳሌ እናቱ ልትሆን ትችላለች፣ አባቱ ወይም ደግሞ ህጋዊ ወኪል ማለት ነው። እዚህ ጋር እንደምታዩት ዘ ጋርዲያን ዊል ቢ ኒድ ፕሬዘንት አት ዘ ኦፊስ አፖይንትመንት ይልና ባዮሜትሪክ ኤንድ ኮሌክት ዘ ዶክመንት ይላል። ልጁ ማለት ነው አሻራ በሚሰጥበት ጊዜም ፓስፖርቱም ኮሌክት በሚያደርግበት ጊዜ እዚህ ጋር ተወካይ ተብሎ የተጻፈው ሰው መገኘት አለበት። እናቱም አባቱም ሊሆን ይችላል፣ ወይም የሱ ህጋዊ አሳዳጊ የሆነ ሰው በአካል መቅረብ አለበት ማለት ነው። ለአሻራም ሲሄድ ፓስፖርቱም ኮሌክት ሲያደርግ ማለት ነው። ስለዚህ እዚህ ጋር የልጁ ተወካይ የሆነ ሰው ለምሳሌ እናቱ ልትሆን ይችላለች፣ አባቱ ሊሆን ይችላል። የነሱ ለምሳሌ ፋይዳ ነምበር የሚለው ልምረጥና ፋይዳ ነምበራቸውን አስገባለሁ። እዚህ ጋር ለማሳየት ስለሆነ እንዲያልፍልኝ ነው። ከዛ በኋላ የነሱን ስም ትጽፋላችሁ ማለት ነው። ለምሳሌ እዚህ ጋር ልጻፍ። ከዛ በኋላ የፋዘር ኔም የዛ የተወካዩ የልጁ አባቱ ከሆነ ለምሳሌ የአባቱ ስም፣ ከዛ እዚህ ጋር ደግሞ አባቱ የልጁ ሀያት ማለት ነው። እዚህ ጋር ደግሞ ቅድመ ሀያቱ ማለት ነው። ስለዚህ ባጭሩ እዚህ ጋር ምን ለማለት ፈልጌ ነው፣ የልጃችሁ አፕላይ ስታደርጉ እዚህ ጋር የምትጽፉት ነገር በሙሉ የእናንተ ዶክመንት ነው። ስማችሁ፣ የአባታችሁ ስም፣ የአያታችሁ ስም ትጽፋላችሁ ማለት ነው። ከልጁ ጋር አይገናኝም፣ የእናንተ ነው እዚህ ጋር ያለው ነገር። ጾታ ይልና ወንድ ከሆነ ወንድ፣ ሴት ከሆነ ሴት ትላላችሁ። ከዛ በኋላ ያ የልጁ ተወካይ የተወለደበት ዓመተ ምህረት እዚህ ጋር ትገቡና ሲነክታችሁ ዓመተ ምህረቱን ታስገባላችሁ። ይህንን ወደፊት ወደኋላ በማድረግ ማስገባት ትችላላችሁ ማለት ነው። ስለዚህ ይህን አስገባውኝ፣ ወሩና ቀኑን አስገባው፣ ኮንፊርም ብለዋለሁ። እዚህ ጋር ይቀይሯል፣ እድሜ ያስገባል። ከዛ እዚህ ጋር ቦርኒን ወላጁ ይሄ የወላጁ ነው። በነገራችን ላይ የልጁ አባት የተወለደው ኢትዮጵያ ውስጥ ነው ወይስ ከኢትዮጵያ ውጭ ነው? ለምሳሌ አውሳይድ ኢትዮጵያ ከሆነ እዚህ ጋር እንደምታዩት ሀገራቶች አሉ። ከዛ በኋላ የነዛ ሀገራት ደግሞ ፕሌስ ኦፍ በርዝ ደግሞ እዚህ ጋር አለ ማለት ነው። ስለዚህ አሁን ኢትዮጵያ ለምሳሌ ኢትዮጵያ በሚለው ላድርገው። እናንተ አውሳይድ ኢትዮጵያ ከሆነ የተወለዳችሁት አውሳይድ ኢትዮጵያ ብላችሁ የተወለዳችሁበትን ሀገር ትመርጣላችሁ። ኢትዮጵያ ብየዋለሁ። ከዛ ኢትዮጵያ የት ነው? ስለዚህ ኢትዮጵያ ራሱ እዚህ ጋር ኢትዮጵያ ትሉታላችሁ። እዚህ ጋር ኢትዮጵያ ከሆነ እዚህም ኢትዮጵያ ትላላችሁ። ፕሌስ ኦፍ በርዝ እዚህ ጋር አለ፣ አዲስ አበባ ልበለው ለምሳሌ። ከዛ በኋላ በቃ አለቀ ማለት ነው። እዚህ ጋር ሌላ ምንም አክቲቭ አይደለም፣ ይሄ ምንም የምትነኩት ነገር የለም። ይህንን ከሞላችሁ በኋላ ኔክስት ነው የምትሉት። ኔክስት ካላችሁት በኋላ እዚህ ጋር አፖይንትመንት ዲቴይል ብሎ እዚህ ጋር ኢትዮጵያ ትሉታላችሁ። ልክ የቀጠሮ ቀናችሁ እንድሰጡበት ቦታ ነው። እዚህ ጋር ኢንሎመንት ኦፊስ የት ነው? ፓስፖርቱ ለመቀበል የት ነው የምትፈልጉት? ያ ማለት በየትኛው ተቋም ነው? ያው አዲስ አበባ ውስጥ ያላችሁ በአጠቃላይ 4 ተቋሞች አሉ። ኢሚግሬሽን ኤንድ ሲቲዝንሺፕ ሰርቪስ የሚባል አለ እዚህ ጋር እንደምታዩት፣ ይሄ ጎተራ ያለው ነው። ከዛ በተጨማሪ መሶብ የሚባል አለ። እነዚህ ሁለቱ አስቸኳይ ፓስፖርት አገልግሎት ነው የሚሰጡት። አቃቂ ቃሊቲና ለሚኩራ የሚባሉ አሉ። እነዚህ ደግሞ መደበኛ ሚኒመም እስከ 45 ቀን ባለው ጊዜ የሚደርሳችሁ ፓስፖርት የሚሰጡ ናቸው ማለት ነው። ስለዚህ ኢሚግሬሽንና መሶብ ከሆነ የመረጣችሁት በ2 ቀን ወይም በ5 ቀን ፓስፖርታችሁን ታገኛላችሁ ማለት ነው። ስለዚህ አሁን እኔ በመደበኛ ነው የፈለግኩት። ስለዚህ ለሚኩራ የሚለውን እመርጣለሁ። ለሚኩራ የሚለውን ከመረጥኩት በኋላ እዚህ ጋር I understand the child applying for the document will need to present an IS office on the appointment date and accompanied by the guardian ይላል። ያው እዚህ ጋር ፈቃደኛ መሆናችሁን ቲክ ታደርጋላችሁ። ልጁ ባዮሜትሪክ ኮሌክት በሚደረግበት ጊዜ ፓስፖርቱ በሚቀበል ጊዜ ያው በአካል ኢሚግሬሽን ኦፊስ እንደብትሄዱ ማለት ነው። ከላይ የሞላችሁት ዶክመንት እናንተ መሆናችሁን የሚገልጽ ዶክመንት ይዛችሁ መሄድ መቻል አለባችሁ። ምን ያስፈልጋል የሚለውን መጨረሻ ላይ እንመለከታለን። ከዛ ይህን ቲክ ካደረጋችሁ በኋላ በመደበኛ ስለሆነ ያልኩት እዚህ ጋር እንደምታዩት ለሚኩራ ስለሆነ የመረጥኩት የ2 ቀንና የ5 ቀን የሚለው ዲሴብል ነው። ምክንያቱም
ቅድምም ብያችኋለሁ ለሚኩራና አቃቂ ቃሊቲ አገልግሎት የሚሰጡት መደበኛ ብቻ ስለሆነ ማለት ነው። ስለዚህ ይሄኛውን እመርጣለሁ። ከዛ በኋላ አፖይንትመንት ዴት የቀጠሮ ቀኔ መች ነው የሚለውን እዚህ ላይ እገባለሁ። እዚህ ጋር የቀጠሮ ቀናችሁ በነገራችን እናንተ አይደለም የምትወስኑት፣ ሲስተሙ ነው የሚወስነው። እዚህ ጋር እንደምታዩት አሁን ኦገስት ላይ ምንም የለም እንዳለ ተይዟል። ስለዚህ ወደ ሴፕቴምበር እሄዳለሁ። ሴፕቴምበር ላይ ለምሳሌ በ12 ሚሊዮን የመጀመሪያውን መረጥኩለት። ከዛ ኮንፊርም እለዋለሁ። በምን ሰዓት ነው የሚመች ይላል። እዚህ ጋር እናንተ በሚመቻችሁ ሰዓት ጠዋት ወይም ከሰዓት፣ ለምሳሌ እኔ ከሰዓት መረጥኩኝ። ከዛ በኋላ ኔክስት እለዋለሁ ማለት። ከዛ በኋላ ያው እዚህ ጋር የሚያስፈልጉ ዶክመንቶች ሪኳየርመንት ዶክመንት ነው። አውተንቲኬት በርዝ ሰርተፊኬት ይላል። ያ ማለት ምን ማለት ነው? እዚህ ጋር ያለው ነገር የልጁ ማለት ነው። እዚህ ጋር ያለው የልጁ ነው። እዚህ ጋር ደግሞ ያ የልጁ ተወካይ ሆኖ የሚሄደው ቤተሰቡ ማለት ነው። ለምሳሌ አውተንቲኬትድ በርዝ ሰርተፊኬት፣ ያው አውተንቲኬትድ በርዝ ሰርተፊኬት ማለት ምን ማለት ነው? አዲስ አበባ ላይ ያላችሁ ከጀርባው ማተብና ፊርማ ይኖረዋል። በቅርብ ጊዜ የወጡ የልደት ካርዶች ከሆኑ ደግሞ በተለይ አዲስ አበባ ላይ ኪዋር ኮድ አለው። ኪዋር ኮድ ካለው ከጀርባው ማተብና ፊርማ ባይኖረውም ችግር የለውም። ኦልሬዲ አውተንቲኬትድ የሆነ ስለሆነ ማለት ነው። ክፍለ ሀገር ያላችሁ ከሆናችሁ ደግሞ ብዙ ጊዜ ክፍለ ሀገር የአብዛኛው ስሞላ ምን ያየሁት ነገር ምንድነው 2 ማተብ አለው፣ አንዳንዴ 3 ማተብ አለው። በተለይ 2 ማተብ ያለው ላይ አንደኛዋ ማተብ ፎቶ ላይ የሚመታው ላይ ወሳኝ ኩነት ምናምን የሚል ነገር አለው። ካያችሁት እናንተም ቼክ ማድረግ ትችላላችሁ። ከታች ደግሞ የክልል አስተዳደር የሚል ኖርማሊ የተመታ ማተብ አለው። ስለዚህ እነዚህ ነገራቶች የልደት ካርዱ ላይ ካለ አውተንቲኬትድ ሆኗል ማለት ነው። ግን የልደት ካርዱ ላይ አንድ ማተብ ብቻ ከሆነ ያለው አውተንቲኬትድ አልሆነም። ስለዚህ አውተንቲኬትድ ማድረግ መቻል አለባችሁ። የት ነው አውተንቲኬት የምታደርጉት? የልደት ካርዱ የሰጣችሁ ተቋም ሄዳችሁ የት ነው አውተንቲኬት ማድረገው ብላችሁ መጠየቅ መቻል አለባችሁ። አዲስ አበባ ላይ ከሆናችሁ ግን ብዙ ጊዜ አውተንቲኬት የሚደረገው ወሳኝ ኩነት የሚባለው ተቋም ካልተሳሳት ወደ አዲሱ ገበያ አካባቢ ያለ ነው። እዛ ሄዳችሁ አውተንቲኬትድ ታደርጋላችሁ ማለት ነው። ስለዚህ እዚህ ጋር አውተንቲኬትድ በርዝ ሰርተፊኬት የልጁ እዚህ ላይ ገብታችሁ አታች ታደርጋላችሁ። አታች በምታደርጉበት ጊዜ ሴቭ አስ ታይፑ ወይም የፋይል ታይፑ ፒዲኤፍ፣ ጄፒጂ፣ ጄፔግ መሆን መቻል አለበት። ከዛ ውጭ ከሆነ ሲስተም አይቀበላችሁ። ሳይዙ ከ1 ሜጋባይት መብለጥ የለበትም ማለት ነው። የልጁ የልደት ካርድ ሳይዙ ከ1 ሜጋባይት በላይ ከሆነ እዚህ ጋር አታች ማድረግ አትችሉም ማለት ነው። ስለዚህ ቹዝ ፋይል ሚለው ላይ ገባለሁ። ለማሳየት ስለሆነ እዚህ ጋር አንዱ ፋይል ሰጠዋለሁ። ከዛ በኋላ ሴቭ እለዋለሁ ማለት ነው። በመቀጠል ደግሞ የልጁ ፋይዳ፣ በነገራችን ላይ እዚህ ጋር አታች በምታደርጉ ጊዜ ብዙ ሰው የሚጠይቀኝ በቴሌግራም የሚያወራኝ ምንድን ነው ከፊትና ከኋላ ነው ወይ ነው የሚለኝ። በነገራችን ላይ ከፊት ለፊት ያለው ብቻ እስካን ካደረጋችሁት በቂ ነው። ፋይዳውም የልደት ካርዱ የእናንተም ፋይዳ ማለት ነው። ፊት ለፊቱን ብቻ እስካን አድርጋችሁ አታች ካደረጋችሁ በቂ ነው ማለት ነው። ስለዚህ ፋይዳ ላይም እዚህ ጋር ገባለሁ፣ ቹዝ ፋይል እለዋለሁ። እሱንም እዚህ ጋር ሰጠዋለሁ። ከዛ በኋላ ሴቭ እለዋለሁ ማለት ነው። ስለዚህ የልጅ ጨረስን ማለት ነው። የተወካይ አንድ ነገር ብቻ ነው የሚያስፈልገው፣ ፋይዳ ብቻ ነው። ስለዚህ የልጃችሁ አፕላይ ስታደርጉ እናትም አባትም ከሆናችሁ ስትሄዱ ፋይዳችሁን ብቻ ነው ይዛችሁ የምትሄዱት ማለት ነው። ስለዚህ ይህን ነገር ማወቅ መቻል አለባችሁ። እባካችሁ እዚህ ድረስ ቪዲዮን ካያችሁት ይህን ቪዲዮ ላይክ አድርጉት። ለብዙ ሰው ተደራሽ እንዲሆን ቪዲዮ ላይክ ብታደርጉት በጣም ደስ ይለኛል። እስኪ ላይኩን ከ100 በላይ 200 300 አድርጉት። ለቻናሉ ደግሞ አዲስ ቤተሰብ ከሆናችሁ ያው እንደምታዩት ቻናሉ አዲስ ነው። ከዚህ በፊት ሌላ ቻናል ነበረኝ፣ ብዙዎቻችሁ ታቁኛላችሁ ብዬ ተስፋ አደርጋለሁ። እዚህ ጋር ከላይ ያስቀምጥኩላችሁ ቻናል አድሰንስ አካውንቴ ስለተዘጋብኝ ሌላ አዲስ ቻናል ከፍቼ ነው። ስለዚህ ይህን ቻናል ሰብስክራይብ በማድረግ ቻናሉን ሰፖርት አድርጉ። ስለዚህ አሁን ወደ ጉዳዩ ስንሄድ እዚህ ጋር የእናንተን ፋይዳ አታች እናደርጋለን ማለት ነው። ስለዚህ ያው ፋይዳ ሳይቻለሁ። ከዛ በኋላ ሴቭ እለዋለሁ። ከዛ በኋላ እዚህ ጋር ካደረግኩ በኋላ ጨረስኩኝ ማለት ነው። ኔክስት ነው ምለው። ኔክስት ካልኩት በኋላ ኦፕሽናል ነው። በነገራችን እዚህ ጋር ኦፕሽናል የሚባል ነገር መዝለል ትችላላችሁ። ለምሳሌ አንዳንዴ የማደጎ ልጅ ወስዳችሁ ምናምን የምታሳድጉ ከሆነ እሱን በደንብ ብሪፍሊ ኤክስፕሌን ሊያደርገው የሚችል ከዛ የሆነ ዶክመንት ይኖራል። እንደዚህ አይነት ዶክመንቶች ካሉ እዚህ ጋር አታች ማድረግ ትችላላችሁ። ለምሳሌ ኮርት ሌተር አዶፕሽን የሚለው ጋር ኤጀንሲ አዶፕሽን የእናንተን የልጁ ፋሚሊ መሆናችሁን ማለት ነው በደንብ ክላሪፋይ የሚያደርገው ነገር ተጨማሪ ዶክመንቶች ካሉ እዚህ ጋር አታች ማድረግ ትችላላችሁ። ግን እዚህ ጋር እንደምታዩት ኦፕሽናል ነው የሚለው፣ መዝለልም ትችላላችሁ በነገራችን ላይ ማለት ነው። ስለዚህ እዚህ ጋር ያለው ነገር እንዘለዋለን። ቀጥታ የምንለው ምንድነው ኔክስት ነው የምንለው። ኔክስት ካልነው በኋላ እዚህ ጋር ያለው ነገር ምንድነው ያው ራፍሊ ስተት ካለው ቼክ ታደርጋላችሁ። ሙሉውን ሚስተካከል ነገር ካለው እዚህ ጋር የእርሳሷ ምልክት ላይ ኢዲት ብላችሁ ቼክ ማድረግ ትችላላችሁ። ትክክል ከሆነ ኮንፊርም ነው የምትሉት። ኮንፊርም ካላችሁት በኋላ ወደ ቀጣዩ ስቴፕ ይሄዳል። የመጨረሻው ስቴፕ ምንድነው ያው ክፍያ ነው። ክፍያ እንዴት መክፈል እንደምችሉ ነው እዚህ ጋር የሚያሳየው። ስለዚህ ፕሮሲድ ቱ ፔመንት እለዋለሁ። ከዛ በኋላ ፕሮሲድ ቱ ፔመንት ካልኩት በኋላ እዚህ ጋር የሚያመጣላችሁ ነገር አለ። ያው ክፍያው ነው እዚህ ጋር እንደምታዩት
መደበኛ ስለሆነ 5000 ነው ተቋሙ ምናምን ያሳያችኋል። ቀጣይ ምለው ምንድነው ሪዳይሬክት ቱ ፔ ነው ምለው። ስለዚህ እቺን እነካለሁ። እቺን ከነካ በኋላ ቀጥታ ወደ ቀጣዩ ስቴፕ ያልፋል ማለት ነው። ከዛ በኋላ ያው መጨረሻ ላይ ያለችዋ ምንድነው ክፍያው ለመፈጸም በቴሌ ብር ነው ወይስ በንግድ ባንክ መክፈል የምትፈልገው የሚል ነገር ያመጣላችኋል። ከፈለጋችሁ በንግድ ባንክ ከፈለጋችሁ በቴሌ ብር ትከፍላላችሁ። ለምሳሌ ቴሌ ብር የሚለውን መረጥኩኝ። ከዛ በኋላ ኮንቲኒው ይለዋለሁ። ኮንቲኒው ካልኩት በኋላ እዚህ ጋር ያው እንደምታዩት ኦርደር ኮድ ነው የሚሰጠኝ። ይህንን ፕሪንት ብላችሁ ሴቭ ማድረግ ትችላላችሁ። በዚህቺ ኦርደር ኮድ በቴሌ ብር ገብታችሁ ወይም ደግሞ በንግድ ባንክ ገብታችሁ መክፈል ትችላላችሁ። የድሮ ቻናሌ ላይ እንዴት መክፈል ትችላላችሁ ሚል የሰራሁት ቪዲዮ አለ። ይሄው ቪዲዮ ከላይ ተምኔሉ ከላይ አስቀምጬላችኋለሁ። ሁለቱ ቻናሌቼ ኮላብሬት አደርጋችኋለሁ። ስለዚህ ሁለቱም ቻናል እዚህ ቪዲዮ ላይ ማግኘት ትችላላችሁ ማለት ነው። ስለዚህ እንዴት መክፈል እንዳለባችሁም የድሮ ቻናሌ ላይ የሰራሁት ቪዲዮ አለ። እሱ ላይ ገብታችሁ መመልከት ትችላላችሁ። ከዛ በኋላ ያለው ፕሮሰስ ጨረስን ማለት ነው። ወደዛ ተቋም በምትሄዱበት ጊዜ የልጃችሁ ፋይዳ ካለው ፋይዳ የልደት ካርዱን የእናንተን ፋይዳ እና እናንተን ሊገልጽ የሚችል ነገር ዶክመንቶች የቀበሌ መታወቂያም ሊሆን ይችላል። እነዚህ ይዛችሁ ፕሪንት አድርጋችሁ ኦሪጂናል ዶክመንት ይዛችሁ ወደ ኢሚግሬሽን ትሄዳላችሁ ማለት ነው። ስለዚህ እዚህ ድረስ ከደረሳችሁ ጨረስን ማለት ነው። አሁን የመጨረሻ የምቀረው ነገር ምንድነው? አፕሊኬሽን ፎርም ነው። አፕሊኬሽን ፎርሙ ደግሞ ሳከፍሉ አይሰጣችሁም። ልክ ስከፍሉ አፕሊኬሽን ፎርም ብሎ ያመጣላችኋል። እሱንም ፕሪንት አድርጋችሁ ይዛችሁ መሄድ መቻል አለባችሁ ማለት ነው። አፕሊኬሽን ፎርሙን እንዴት ማግኘት እንችላለን የሚል ነገር ጥያቄ ከመጣባችሁ ለምሳሌ ላሳያችሁ። በሌላ ዩዘርኔም ልግባና ላሳያችሁ። ልክ ለምሳሌ አሁን እዚህ ጋር እንደምትመለከቱት ልክ ፎርሙ ሞልታችሁ ከጨረሳችሁ በኋላ በሰጣችሁ ኦርደር ኮድ ክፍያ ከፈጸማችሁ በኋላ እዚህ ጋር ፕሪንት አፕሊኬሽን ፎርም ብሎ እዚህ ጋር እንደዚህ ይከፍትላችኋል። በነገራችን ላይ ክፍያ ሳስፈጽሙ እዚህ ጋር እችኛዋ ነገር አትመጣላችሁ። ልክ ክፍያ ከፈጸማችሁ በኋላ ሪፍሬሽ ስታደረጉት እዚህ ጋር አቬሌብል አክሽን ብሎ ከስር እቺ ነገር ይከፍትላችኋል። ስለዚህ ይሄ አፕሊኬሽን ፎርማችሁ ነው። ፕሪንት አድርጋችሁ ሴቭ አድርጋችሁ ለአሻራ ስትሄዱ ይህንን ይዛችሁ መሄድ መቻል አለባችሁ። የዛሬ ቪዲዮ ይህን ይመስላል። በቀጣይ በጣም አሪፍና ወሳኝ የሆነ ቪዲዮ ይዤላችሁ የሚመጣ ይሆናል። እስከዛ ድረስ ግን ቅድም እንደነገርኳችሁ የእናንተ አንድ ሰብስክራይብ ለኔ ትልቅ ቫልዩ ያለው፣ ቻናሉን ሰብስክራይብ በማድረግ ሰፖርት አድርጉ። በቀጣይ እንደዚሁ የሚጠቅምና ቁም ነገር አዘል የሆነ ቪዲዮ ይዤላችሁ የሚመጣ ይሆናል። እስከዛ ድረስ ፒስ፣ ይመቻችሁ።